ትጸልያለች። ቤተ ክርስቲያናችን ስለ መሪዎቻችንም ጭምር ትጸልያለች። ቤተ ክርስቲያናችን ሀገርና ድንበሯን ለሚጠብቁ ለምኗ ትጸልያለች። ለሰራዊቶቿ ምን ትላለች? ትጸልያለች። ስለዚህ የኢትዮጵያን ባንዲራ ለምን ካላችሁ በጋምቤላ ያለው አንድ ብሔር ብቻ አይደለም። ጋምቤላ የብሔር ብሔረሰቦች ህዝቦች መዲና ነው። በሰላም በፍቅር በአብሮነት በመተሳሰብ በአንድነት ያለን ህዝቦች ነን። እልል ብላችሁ አመስግኑ። እግዚአብሔር ከሁላችን ጋር ይሁን። እንኳን ለከተራው በዓል ለ2016 በሰላምና በጤና አደረሳችሁ አደረሰን። እልል ብላችሁ አመስግኑ እግዚአብሔር። ከዚህ በመቀጠል ብፁዕ አባታችን አቡነ ሩፋኤል ቃለ ምዕዳን ትምህርት ይሰጡናል ማለት ነው። ወደ ብፁዕ አባታችን እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ነአምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒትነ ኃይልነ ወጽዮንነ። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በበረሃ ገነት የምትኖሩ የብሔር ብሔረሰቦች እኩልነት ያለባት ሀገር ጋምቤላ እንኳን ለ2016 ዓመተ ምህረት ለብርሃን